የፕሪሚየር ሊግ 10 ምርጥ አማካዮች ብሎ ከ1 እስከ 10 ዘርዝሮ አውጥቷል። አላያችሁ እንደሆነ goal.com ደግሞ እዚህ ጋር ግልግል የመገላገያ መፍትሄ ሰጥቷል። መጀመሪያው ከ10ኛው 10ኛ ማርቲን ዙቢሜንዲ ቶፕ 10 ከሚባሉ በዚህ ሰዓት ላይ ካሉ የፕሪሚየር ሊግ አማካዮች 10ኛ ቦታን አግኝቷል በgoal.com ምዘና። ሊቨርፑል እንደሱ ያለን ተጫዋች ስላጣ ነው አሁን የአማካይ ክፍሉ ተከላካዩ ፊት ያለው ቦታ ቆይቶም ቢሆን እንዲህ አይነት ሰፊ ቀዳዳ አይቶ በተለይ ግራቨንበርግ በሌለባቸው ጨዋታዎች ላይ የበለጠ ተፈጥሯዊ 6 ቁጥር ቢያገኝ ሊቨርፑል የተሟላ ሊሆን ይችል ነበር። እሱ ሊቨርፑልን ትቶ ወደ አርሰናል መጣ አይደል? ዙቢሜንዲ ቃሉን አጥፎ የ2025-26 የውድድር ዘመን የዘንድሮ ሲዝን በጉልህ ከታዩ ምርጥ አማካዮች አንዱ ነው ያለ ጥርጥር። በደረጃው ልንከራከር እንችላለን፣ ግን ማርቲን ዙቢሜንዲ እዚህ ዝርዝር ውስጥ መግባት ያለበት ተጫዋች 10 በሉ። 9ኛ ኤንዞ ፈርናንዴዝ። ዙቢሜንዲ ከአርሰናል፣ ፈርናንዴዝ ከቼልሲ 107 ሚሊዮን ፓውንድ ይወጣበት፣ ሲፈልግ 8 ሲፈልግ 10 ቁጥር ቦታ ላይ የሚጫወት ፊዚካሊ ሁሉ ጊዜም ብርቱ የሆነ ማሬስካ ከተሾመ በኋላ 10 ጎሎችን አስቆጥሮ 8 አሲስት ማስመዝገብ የቻለ ዶሚኒክ ሶቦዝላይ 8ኛ ደረጃ ከማግኘቱ በፊት 9ኛ ደረጃ ላይ ኤንዞ ፈርናንዴዝ ተቀምጧል። በሊቨርፑል የሶቦዝላይን የዘንድሮ ሚና የማያደንቅ የለም። የዘንድሮ ሰርቪስ የዘንድሮ ምንድነው አገልግሎት ልበል እየሰጠ ያለው ብቃት እያሳያለው 3 ጎል አስቆጥሮ 5 አሲስት አለው። ዶሚኒክ ሶቦዝላይም እዚህ ውስጥ በ8ኛ ደረጃ ተጠቅሷል። 7 ግራኒት ዣካ በሰንደርላንድ የሬጀስ ለብሪስ የአማካይ ክፍል ጄኔራል ሆኖ የመልበሻ ቤት መሪ ሆኖ ሰንደርላንድን በጥሩ አጀማመር እንዲጀምር አስችሎታል። 7ኛ ደረጃ ተሰጥቶታል። 6ኛ ብሩኖ ጊማሬሽ ከኒውካስል ዩናይትድ። ብሩኖ ጊማሬሽ በ2022 ከሊዮን ከመጣ ወዲህ 172 ጨዋታዎችን ለኒውካስል ተጫውቷል። 25 ጎሎች አስቆጥሮ 29 አሲስት አድርጓል። በጎልና በአሲስት ባንመዝነው እንኳን የብሩኖ ጊማሬሽ ሚና ሁል ጊዜም ከፍ ያለ ነው። 6ኛ ደረጃ ነው የሰጡት። ከዛ ወደ አርሰናል ይመለሳል። ማርቲን ኦዴጋርድ በጉዳት እየተቸገረ ቢሆንም በእንግሊዝ ፕሪሚየር ሊግ ከሚጠቀሱ ፕሌይሜከሮች አንዱ መሆኑን ተንተርሶ goal.com 5ኛ ደረጃ ሰጥቶታል። 4ኛ ሌላውን ብሩኖ ፈርናንዴዝ ማንቸስተር ዩናይትድ ጥረት፣ ውጤታማነት፣ የማይዋዥቅ አገልግሎት ሁልጊዜም በጥሩ ብቃት በማንቸስተር ዩናይትድ ማሊያ የምናየው ፖርቱጋላዊ እዚህ ጋር 4ኛ ደረጃ ተሰጥቶታል። 3ኛ አሁንም በጉዳት የተቸገለ ባሎንዶር አሸናፊው ሮድሪ ነው ከማንቸስተር ሲቲ። በኤሲኤል ምክንያት ከሜዳ ርቆ ፊትነሱ ወደ ነበረበት ሊመለስ አልቻለም። 2ኛ ሞሰስ ካይሴዶ ከቼልሲ እዚህ ጋር ግልግል ሰጥቷል ምላችሁ እንግዲህ እዚህ ጋር ነው። ሞሰስ ካይሴዶ 2ኛ ደረጃ የሊጉ ምርጡ አማካይ ብሎ ዴክላን ራይስ በአንደኝነት ያስቀመጠው